ነኛው ከሀገር መውጣት ፈልጌ ነበር። አዎ እንደውም አሪፍ ሰዓት ደወልክ። ዛሬ ማታ ሌሊት ላይ ጉዞ ነበረ። ለምን አትቀላቀል? ችግር የለውም። ያው የሚፈልገው ከአንተ የሚጠበቀውን ነገር ማድረግ መቻል ብቻ ነው። ገብቶሃል አይደለ? አዎ ያው እንግዲህ አንተም ወጣት ስለሆንክ ቤተሰቦችን መርዳት አለብህ። ሄደህ ምናልባት ሳምንት ሊፈጅ እንደዛ ራሱን ላይፈጅብህ ራሱ ይችላል ለመግባት። ችግር የለውም በእኔ ጣለው አልኩህ። በቃ ችግር የለውም። እንዴ ስንቱን ልከን የለ እንዴ? ከቻልክ የዛሬውን ብትቀላቀል ለአንተም አሪፍ ነው ቶሎ ለመግባት። እሺ እናንተ ያልኳችሁን ገንዘብ በፍጥነት ካላስገባችሁ ወደ ሱዳን መሻገር የሚባል ነገር የለም። እንዳታስቡት፣ እዚሁ ትበሰብሳላችሁ። ሰው የለም፣ ሚሰማን ሰው የለም። ሰዎች በቃ በዚህ ሁኔታ ነው የምንቀጥለው። እኔ ከአቅሜ በላይ መሆን አልቻልኩም። አይዞሽ፣ መውጣታችን መቼም የማይቀር ነገር ነው። መንገዱ ቢጠፋ ነው። መቼም እዚሁ አንቀርም። መውጫ ዘዴ ጠፍቶብን ነው እንጂ አይመስለኝም። መሞታችን ነው። ተስፋ የለንም። ኧረ ተስፋማ ሳይኖረን አይቀርም። ተስፋውን የምንፈጽምበት ስልክ ቢኖረን ነው እንጂ ከዚህ በፊት ያነበብኩት የሆነ ቁጥር አለ 87 ብቻ በሱ ስልክ ብንደውል እንደሚደርሱልን አንዳንድ መረጃዎች ላይ አይቼ ነበር። እዚህ በረሃ ላይ ሰው የሌለበት ጠረፍ ላይ ማን ይደርስልናል ብለሽ ነው? አይ ስልኩን አግኝተን አንዴ ብንሞክረውና ወይ ለዘላለም መሞቻችን ወይ ደግሞ ለዘላለም መትረፊያችን ቢሆን ጥሩ ነበር። እስከ መቼ እንደዚህ ወይ ሞታችንን ወይ ተስፋችንን እየጠባበቀን እንኖራለን? እዚህ ሰው የሌለበት ምድረ በዳ ላይ ተስፋ ይኖራል ብለሽ ነው? እንጂማ ስልክ እኔ ጋ ነበር። ቅድም ደብቄ ያዝኩት ስልክ ነበር። እና እኮ ጥሩ ነው። ለፍጣይና ልደውልላቸው። እናንተ ሰዎቹ እንዳይመጡ ይሁ ተስፋ አለን በለሽ ነው? እሺ እንኳ በሉ ልደውልሽ። እናንተ ሰዎቹ እንዳይመጡ ጠብቁልኝ። እሺ ቶሎ ቢያንቺ ሄሎ። እንኳን ወደ ብሔራዊ በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀል መከላከል የመረጃና የጥሪ ማዕከል በደህና መጡ። ጥቆማ ለመስጠት ነበር? አዎ ጥቆማ ለማቅረብ ነበር። እሺ ምን ያክል ናችሁ? ብዙ ነን። እሺ አካባቢውን ልትገልጪልን ትችያለሽ? የት እንዳለን እንኳን አላውቅም። ብቻ ግን መተማን እንዳለፍንና የሆነ ትልቅ መጋዘን ውስጥ እንዳለን ብቻ ነው የማውቀው።
እሺ፣ ምንም ስጋት አይግባችሁ። አሁንም ለሚመለከተው አካል እናስተላልፋለን። እባካችሁ ቶሎ ድረሱልን። ሰማንያ 9797 ነፃ የስልክ ጥሪ መስመር የምንሰጣቸው አገልግሎቶች ለተጎዱ ወገኖቻችን የስነ ልቦና ድጋፍ፣ ወደ ተለያዩ ተቋማት ሪፈራል፣ እንዲሁም ደግሞ የህግ ማማከር